አያላ ስራ የዘምዘም ጉድጓድ ከሌሎች ጉድጓዶች ለየት የሚያደርጉት በርካታ እውነታዎችን አቅፏል ይላሉ የሳይንስ ባለሙያዎችም ጭምር ስለ ሁኔታው ሲያስረዱ። በሌላ ማንኛውም ዓለም ላይ ሊታይ እንደሚችለው የዓመቱን ወቅቶች ተከትሎ ውሃው ከፍና ዝቅ በማለት የመዋዠቅ ባህሪ በዘምዘም ላይ አይታይም ይላሉ። የውሃው ጥልቀት 100 ጫማ ወይም 30 ሜትር እንደሆነ ይታመናል። ወደ ጎን ስፋቱ ከ1.8 እስከ 2.6 እንደሚሆንም ይገለጻል። ጥልቅ ሲሆን በሰከንድ ውስጥ እስከ 18.1 ሊትር ውሃን በማመንጨት ይህ ስሌት የዘምዘም ውሃ ሳያቋርጥ ለ24 ሰዓታት ወደ ላይ ቢገፋ ኖሮ በቀን 1,598,400 ሊትር ውሃን ማመንጨት እንደሚችል ሳይንሱ አረጋግጧል። ከምንም በላይ የሚያስደንቀው ደግሞ ውሃው ወደ ላይ ሲሞላ ራሱን የሚቆም መሆኑ ነው። ከልኩ በላይ አይመነጭም። ይህማ ባይሆን ኖሮ በዚህ ፍጥነት ከሚመነጨው ውሃ ብዛት ዓለም በጎርፍ ትጥለቀለቅ ነበር፣ በተዋጥንም ነበር። አያላ ስራ በማለት የእምነት ተከታዮቹ የዘምዘምን ውሃ ተአምር ያደንቃሉ።